በጣም ውስጤን የነካው አገላለጽ ይህ በእንዲህ እንዳለ ነብዩ ዘመናቸውን ካሳለፉበት የሴቶች ጭቆናን በተመለከተ ዓላማቸው በተቃራኒ የሴቶች ጭቆና ሐሳብ አራማጅ ሆነው መሰለፋቸው የለኮሱትን የእንስቶች የነጻነት አስተሳሰብ ብርሃን በፕሮፓጋንዳቸው ንፋስ ሊያጠፉ የሚታገሉ ሰዎች እኩይ ስራቸው ፍሬ ማፍራቱን ያሳያል ይላል። ይህ መጽሐፍ እነዚህ ነገሮች ሁሉ በአንድ ጠቅልሎ በአጭር አገላለጽና አንባቢን በማያደክም መልኩ ቃላትን በማሽሞንሞን መግቢያዎችን በማብዛት ውጣ ውረድ የነበሩትን ነገሮች በማውራት ላይ ጊዜ አይገልም። ቀጥታ እዚህ መጽሐፍ ላይ ቃላቶች እንዳይባክኑ በጣም ጥንቃቄ ተደርጓል። እንኳን የመጀመሪያ ፍሬ ለሆነው መጽሐፍ አበቃህ ወንድሜ ዑስማን። አላህ ሱብሓነሁ ወተዓላ የነብዩን ሐቅ የምንወጣ ሰዎች አላህ ያድርገን። اللهم صل على سيدنا محمد وعلى آله وصحبه وسلم. صلوا على النبي صلى الله عليه وسلم. ዛሬ የእሳቸው ቀን ነው። እሳቸው በኸይር ላሳለፏቸው በከፈሉልን ዋጋ የምናስታውስባቸው ቀን ነው። እንድናስታውሳቸው እንድናስባቸው እድሉ ስለሰጠን ወንድም ዑስማን ጀዛከላሁ ኸይረል ጀዛ። ስለ መጽሐፉ አንዳንድ ነገሮችን እንዲል ነው የማስበው። መጽሐፉን አጠቃላይ ሲጀምር የአላህ ስም ቢወሳበት የነቢዩ ዓለይሂ ሰላቱ ወሰላም ላይ ሰላዋት እና ሰላም ቢወርድበት የተሻለ ውብ ሆኖ ይመጣ ነበር ብዬ አስባለሁ። ከዛ ውጭ ግን ቀጥታ ወደ ሀሳብ ነው የሚገባው። ቃላትን በማሽሞንሞን መግቢያዎችን በማብዛት ውጣ ውረድ የነበሩትን ነገሮች በማውራት ላይ ጊዜ አይገልም። ቀጥታ አንባቢን ወደ ሀሳብ ነው ይዞ የሚሄደው። ሲጨርስም እንደዚሁ ክሎዚንጉ ቀጥታ በሀሳብ ነው የሚጨርሰው። እዚህ መጽሐፍ ላይ ቃላቶች እንዳይባክኑ በጣም ጥንቃቄ ተደርጓል። ያንዳንዱ ቃላቶች ብዙ የሚያስተላልፏቸው መልእክቶች እንዲኖሩ ኮምፓክት በሆነ መንገድ በሀሳብ የታጨቀ በአጭር አገላለጽ የተዋበ ነው። ስለዚህ ይህ መጽሐፍ በጣም ብዙ መጽሐፍቶች የሚወጡበት እያንዳንዱ ርዕስ ላይ ቢጻፍና ቢነገር የሚያስኬዱ ሰፋፊ ሀሳቦችን በአጭሩ በትንሽ ሴንቴንሶች አጭቆ ያስቀመጠ ሆኖ አግኝቼዋለሁ። ሌላው ነቢዩን ዓለይሂ ሰላቱ ወሰላም ካወቅንበት እኛ ሙስሊሞቹ ካወቅንበት መንገድ ለየት ባለ መንገድ በተለይ ነን ሙስሊም ለሆኑ ሰዎች ነቢዩን ዓለይሂ ሰላቱ ወሰላም ኢንትሮዲውስ ከማድረግ አንጻር የተሻለ ፋይዳ ያለው ጽሁፍ ነው። ከዚያ ውጭ ነቢዩን ዓለይሂ ሰላቱ ወሰላም በልጅነታችንም በሌላ መንገድ በሲራ ነው የምናውቀው። ሲራ ማለት የነቢዩ ዓለይሂ ሰላቱ ወሰላም የህይወት ታሪክ ግለ ታሪክ ማለት ነው። ከዚያ ውጭ ደግሞ ሸማኢል አልሙሐመድያ የነቢዩ ዓለይሂ ሰላቱ ወሰላም ሸማኢሎች ምን ይመስሉ ነበር በሚል አገላለጽ ኢብኑ ማጀህ እና ሌሎችም የጻፉት የሸማኢል አልሙሐመድያ ያለ ሲራ ላይ እና ኢብኑ ኢስሐቅ እና ኢብኑ ሂሻም ከዚያም በኋላ የመጡ ሙተአኺሮች ሲራ ላይ ደግሞ የነቢዩ ዓለይሂ ሰላቱ ወሰላም ግለ ህይወት በማስቀመጥ ረገድ ስነ ምግባራቸው ደግሞ የነቢዩን ዓለይሂ ሰላቱ ወሰላም ምግባር የሚቃኙ መጽሐፍቶች አሉ። እነዚህን ሌሎችም ደግሞ ፕሮፌሲያቸው የነቢዩን ዓለይሂ ሰላቱ ወሰላም ትንቢቶች የሚያስቀምጡ መጽሐፍቶች አሉ። ይህ መጽሐፍ እነዚህን ነገሮች ሁሉ በአንድ ጠቅልሎ በአጭር አገላለጽና አንባቢን በማያደክም መልኩ ያስቀመጠ ነውና ሌላው ደግሞ በጣም ኢንተረስቲንግ የሚሆነው ምንድነው ጸሐፊው ወንድሜ ዑስማን ነቢዩን ዓለይሂ ሰላቱ ወሰላም በተለያየ አቅጣጫ ካወቃቸው በኋላ ነው ይሄን ጽሁፍ የጻፈው። ምናልባት እኛ ወይም ደግሞ እኔን መሰሎች ለምሳሌ በመርከዝ ያደግ በመድረሳ ያደግ ነቢዩን ዓለይሂ ሰላቱ ወሰላም በተቃራኒ አቅጣጫ ከሚወቀሱበትና ከሚተቹበት ነገር አንጻር አላወቅናቸው። ከሚነገሩ መልካም ነገሮችና እሳቸው ካሏቸውና ከሚገቧቸው ነገር ብቻ ሊሆን ይችላል ያወቀው። ወንድም ዑስማን ግን ካለው ንባብ አንጻር ካጠናው የሃይማኖት ጥናት አንጻር
ነቢዩን በተለያየ መንገድ ካወቃቸው በኋላ መጨረሻ የሰጠው የደረሰበትን የምስክርነት ቃል ስለሆነ የጻፈው ሌሎቻችን ወይም ሌላው ሰው ከሚጽፈው የበለጠ ኢምፖርታንስና ዋጋ ይኖረዋል። ስለ ነቢዩ ሌሎች እምነቶች ምን አሉ፣ ኤቲስቶች ምን አሉ፣ ምን ትችት አቀረቡባቸው፣ ምን ፕሮፓጋንዳ አቀረቡ፣ የነቢዩ ኑርና ብርሃን እንዳይፈነጥቅ የሚለውን ነገር ካወቀ በኋላ የሚጻፍ ጽሁፍ የምስክርነት የምር የልብ ቃል ስለሆነ ተሰሚነቱ በጣም ከፍ ያለ ነው የሚሆነው ማለት ነው። አጠቃላይ ስለ መጽሐፉ ይህን ካልኩ ዘንዳ ውስጥ ያስቀመጣቸው 4 ምዕራፎች አሉ። የመጀመሪያው ምዕራፍ የነቢዩን ዓለይሂ ሰላቱ ወሰላም ባህሪያቶች ያስቀምጣል። ጸባያቸውን የአመል ውሃ ልክ ነው ብሎ ያስቀምጣቸዋል። ይቅር ባይ ናቸው ይላቸዋል። አላህም ይሄ እኛ ብቻ የምንመሰክርላቸው ሳይሆን አላህም የመሰከረላቸው ነው። ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ ፈዕፉ ዐንሁም ወስተግፊር ለሁም ወሻዊርሁም ፊል አምር ወልዓፊነ ዐኒ ናስ። እነዚህ አይነት አገላለጾች እሱም አላህ ሱብሓነሁ ወተዓላ ራሱ ጀለ ጀላሉሁ የመሰከረላቸው ነው ማለት ነው። ሌላው ቢጨመር የዚህን ጽሁፍ ውበት ሊያጎላው የሚችለው የነቢዩ ዓለይሂ ሰላቱ ወሰላም ገጽታ ውበታቸውን ኮምፓክት ያው መጽሐፉ አጭር የሆነ አገላለጽን ስለተጠቀመ የውበታቸውን ፍካት አድንቆና አስቀምጦ ነው ያለፈው፣ ዝርዝር ነገሮችን ከማቅረብ ተቆጥቦ ማለት ነው። ለምሳሌ ቁመታቸው ሲገልጹ ምን ይላሉ? አጭር ሰው ጋር ሲሆኑ፣ ረጅም ጋር ሲሆኑ ቁመታቸው የተመጣጠነ ነበር። መርቡዕ አልቃማ ነበሩ። አዝሃረለውን ማለት እንደው የሚቀርበው አገላለጽ ቀይዳማ የሚለው አገላለጽ ገልጸዋል። ነጭም አይደሉም ቀይም አይደሉም፣ ልክ እንደ ፍም እሳት ቀይም አይደሉም፣ በመካከል ቀይዳማ ነበሩ። ወጁሁል ከልቀመሪ ለይለቱል በድር፣ እንደ ፍካት ጨረቃ ፊታቸው ያበራ ነበር። አጠቃላይ ዓሊ ረዲየላሁ ዐንሁ ወአርዳህ ነቢዩን ዓለይሂ ሰላቱ ወሰላም የገለጸበት መንገድ እሳቸውን ይገልጻቸዋል። ለም አራ ቀብለሁ ወላ ባዕደሁ ሚስለሁ ቀጡ። ነቢዩን ዓለይሂ ሰላቱ ወሰላም የሚመስል ከዚህ በፊትም ከእሳቸውም በኋላ ከእሳቸውም በፊት አላየሁም በሚል ይገልጻቸዋል። ዓሊ ረዲየላሁ ዐንሁ ወአርዳህ ፈገግታ ነበራቸው። ይሄ እነ ጀሪር ብን ዓብድላህ የመሰከሩት ነው። ማ ረአኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ ተበሰመ ፊ ወጅሂ። ነቢዩ ዓለይሂ ሰላቱ ወሰላም እኔን ወደ እኔ ዞር ብለው አይተውኝ አያውቁም ፊታቸው ፈካ ያለና የፈገገ ቢሆን እንጂ። ምናልባት ነቢዩ ዓለይሂ ሰላቱ ወሰላም ሳቂተኛ ናቸው ሲባል ከአቅም በላይም ደግሞ አይስቁም ነበር። የተመጠነ ሳቅ ነበር የነበረባቸው። ይሄ 32 ጥርስ እስከሚታይ ገልጦ መንከትከት የነቢዩ ባህሪ አልነበረም። ፈገግ ነበር የሚሉት ምሩአቸውን የጠበቀ እሳቸውነታቸውን የጠበቀ ፈገግታ ነበር። ትኩረት ያደረጉ ነበረ። ጓደኝነታቸው፣ ተጫዋችነታቸው ይሄ ከአቡበክር ጋር የሚገለጽ ታሪክ ነው። ረጅም ጊዜ ረፊቀል ዑምር ሆኖ ቆይተዋል ከነቢዩ ዓለይሂ ሰላቱ ወሰላም። ከሰሓቦቻቸውም ጋር እንደዚሁ። እዚህ ላይ የሚነሳ አንድ ታሪክ አለ። አንድ አዕራቢይ ጋር የነበራቸው ወዳጅነት ከገጠር እሱ አይ ባጓት ይዞ የላቸው ይመጣል። ጀዛከላሁ ኸይር። እሳቸው ደግሞ ከተማ የሚገኝ ነገር ስጦታ ይሰጡታል። በየሳምንቱ ሲመጣ ከተማ እሱ የገጠር ሰው ነው። ገጠር የሚገኙ መዋዶችን ለነብዩ በስጦታነት ይዞ ይመጣል። እሳቸው ደግሞ ከተማ የሚገኙ ልብስ፣ ሌሎች የከተማ እንትኖችን ይሰጡታል ማለት ነው። አንድ ጊዜ ቤታቸው ሄደና አጣቸው። ገበያ ውስጥ እቃ እየሸጠ ነቢዩ ዓለይሂ ሰላቱ ወሰላም አገኙት። አላያቸውም። ማን ነው? ነቢዩ ዓለይሂ ሰላቱ ወሰላም ገበያ ውስጥ አገኛቸው። ከዚያም ያዛቸው፣ ከኋላ አይናቸውን ጨፍኖ እንደዚህ ቅጥም አድርጎ ያዛቸው። ማነህ ብለው እንደዚህ ሲመለከቱ እሱ የአዕራቢዩ የገጠሩ ጓደኛቸው ነው። ሳቃሉና ገበያው ላይ ጨፍ ብለው ነቢዩ ዓለይሂ ሰላቱ ወሰላም ያዛረጉትና ይሄን ባሪያዬን የሚገዛኝ ማን ነው አሉ። ሊቀልዱበት ፈልገው ነው ከሱ ጋር። ኧረ ያ ረሱላላህ እኔ አላዋጣሁትም አከስሮታለሁ ዋጋ አወጣለሁ ብለው ነው አላቸው። የዚህን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ታሪክ የማይረሳው ንግግር ተናገሩ። በል አንተ ዐንደላሂ ለስተ ቢካሲድ በል አንተ ዐንደላሂ ጋሊ አሉት። አንተ እኮ አላህ ዘንድ ርካሽ አይደለህ፣ በጣም ውድ ወንድማችን ነህ አሉት ረሱሉላህ ከሪም ሰለላሁ ዐለይሂ ወሰለም። ሶሻል ኢኮኖሚክ ስታተሳቸው ዝቅ ያሉ የገጠር ሰዎች የሚባሉ የሚናቁ ሰዎችን እንኳን ነቢዩ ዓለይሂ ሰላቱ ወሰላም አክብረው ቀልደው አጫውተው ስቀው የሚያልፉ
ነብይ ነበሩ፣ ጓደኛ ተጫዋች ነበሩ የሚለው አገላለጽ ይገልጻቸዋል። አመስጋኝ ነበሩ። እስከዚህ ጽሑፍ ላይ እንደተገለጸው አፈላ አኩኑ ዓብደን ሸኩራ፣ ያለፈውም የመጪውን ወንጀል ተምረህ ለምን ይህን ያክል ዒባዳ ታበዛለህ? እግሩ እስከሚሰነጠቅና እስከሚደማ ድረስ አፈላ አኩኑ ዓብደን ሸኩራ፣ አመስጋኝ መሆን የለብኝም ለአላህ። ለጋስ ነበሩ። ሀዘኔታ እንደ ሰው ይሰማቸዋል። ፍጹም ሰው ፍጹም ነብይም ነበሩ። ታማኝ ናቸው፣ ፍትሃዊ ናቸው፣ አዛኝ ናቸው። በተለይ ደግሞ ለሴቶች፣ ለህፃናት፣ ለእንስሳት ኢንስፓይሬሽናል ነበሩ። ለሰዎች እድገትን፣ ተስፋን የሚዘሩ ብርታትን የሚሰጡ ነበሩ። ባለራዕይ ነበሩ። ሚዛናዊ ናቸው፣ ባላንስድ ናቸው። ላይፋቸው ሁሉም ነገሩ የተመጠነና ባላንስድ ነው። እንግዲህ ህይወት የሚባለው ነገር አንድ መልክ ብቻ ይዞ የሚጓዝ ህይወት ሙሉ ተብሎ አይጠራም። በገንዘብ ጫፍ ቢደረስ ሌሎች የህይወት እንትኖች ከተዛነፉ ያ ሰው ሙሉ የሆነ ህይወት ይኖራል ተብሎ አይታሰብም። በእውቀትም መጨረሻ ድረስ ቢደረስ ሌሎች የህይወት ዘይቤዎች ካልተሟሉ ጤነኝነት አይደለም። ጤነኝነት የሚባለው ሁሉንም የህይወት ዘይቤዎች ባላንስድ በሆነ መንገድ ማስኬድ ሲቻል ነው። ሰው ስሜት አለው። ሰው የሚያስፈልጉት ቁሳዊ ነገሮች አሉ። ሰው መንፈሳዊነት ያስፈልገዋል። ሰው ጤና ያስፈልገዋል። ሰው ሶሻል ቦንድ ያስፈልገዋል። ብዙ ነገሮች ያስፈልጉታል ለሰው ልጅ። እነዚህ የህይወት ምዕራፎች ባላንስድ ሆነው ካልሄዱ የሰው ልጅ ትክክለኛ ህይወት እዚህ መኖር ላይ መኖር አይችልም እና የነቢዩ ዓለይሂ ሰላቱ ወሰላምን ሀያት ዲቴይል ስንመዝነው ከዚህ አንጻር ባላንስድ የሆነ ሀያት ነበር። ሪዚሊያንስ አላቸው ነቢዩ ዓለይሂ ሰላቱ ወሰላም። የማይሸነፉ ቆራጥ ነበሩ። ሰልፍለስነስ ለራሳቸው አልኖሩም፣ ለኡመታቸው ነው የኖሩት። መጨረሻ ደግሞ ፍጹም ነብይ ናቸውና በወህይ የሚታገዙ ናቸው። ኢንላይትንድ ናቸው። አላህ ሱብሓነሁ ወተዓላ የገለጠላቸው ራእይ አለ ማለት ነው። በዛ የሚታገዙ ናቸው። ከኛ የሚለያቸው ደግሞ ከነብይ ካልሆኑ ሰዎች የሚለያቸው ደግሞ እነዚህ አሉ ማለት ነው። እነዚህ ነገሮች በምዕራፍ 1 ላይ ያነሳል። ምዕራፍ 2 ላይ የሰው ልጅ አስተሳሰቡ የቀየሩ የነብዩ ዓለይሂ ሰላቱ ወሰላም አስተምሮዎችን ወደ 24 አካባቢ አስተምሮዎችን ያስቀምጣል። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት፣ የዝምታን ፓወር ያስቀምጣል። ኢፍሻኡ ሰላም፣ ሰላምታ፣ ሰራተኞች ላባቸው ሳይደርቅ ከፈሏቸው። ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺሂ ማ ዩሕቡ ሊነፍሲህ፣ ሰዎችን አስቀድሞ ስለ ሰዎች ስለመኖር ያወራል። ለይሰ ሸዲዱ ቢስርዓ፣ ትልቁ ፓወር የሚባለው ኢሞሽናል ኢንቴሊጀንስ የሚባለው ትልቁ የስሜት ብልህነት ቁጣን መዋጥ ነው። ከዝመል ገይዝ፣ ማንም ሰው አይቆጣም የሚባል ሰው የለም። በዛ ከሆነ ትክክለኛ ስሜት አይደለም ያለው። ሰው ይናደዳል፣ ይቆጣል። ይሄ ጠቢዒ ነው። ዋናው ነገር ያን ማኔጅ የምናደርግበት መንገድ ነው። ኢማሙ አሻፊዒ ረሕመቱላሂ ዐለይሂ የሚሉት አንድ አባባል አለ፣ መን ኢስተግዲበ ፈለም የግደብ ፈሁወ ሒማር። የሚያስቆጣ ነገር አግኝቶት ያልተቆጣ ሰው ስሜት የለውም፣ በቃ አህያ ነው እንጂ ሰው አይደለም ይላሉ። የሚያስቆጣ ነገር ያጋጥማል፣ የሰው ልጆች ነው። ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ሰው ስለሆኑ የሚያስቀይሟቸው፣ የሚያናድዷቸው፣ የሚያበሳጯቸው ነገሮች ያጋጥሟቸዋል በህይወታቸው። ዋናው ነገር ግን ያንን ማኔጅ የሚያደርጉበት መንገድ ነው። ለእኛም ሲያስተምሩ ለይሰ ሸዲዱ ቢስርዓ፣ ጠንካራ ማለት ጥንካሬ ማለት ፓወር ማለት ስሜትን መግታት መቻል። ይሄንን ስሜቱን መግታት የቻለ ነፍስያውን መግታት የቻለ ሰው እዚህ ምድር ላይ የሚፈልገውን ነገር ማሳካት ይችላል። በአኼራም ደግሞ የሚፈልገውን ዋጋ ያገኛል። የአላህ ሱብሓነሁ ወተዓላን መልካም ምንዳ ያገኛል ማለት ነው። እነዚህ አስተምሮቶች አሉ። ሌላው ፈሪደተል ዒልም፣ የዕልምን አስፈላጊነት፣ የዘካ መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ የሚለውን ያብራራበት መንገድ ኬኔቲክ ኤነርጂ፣ ፖቴንሻል ኤነርጂ ቬሪ ኢንተረስቲንግ። እዚህ ላይ አንድ ሀሳብ ላይ ብቻ እንትንልና ወደ ቀጣይ ምዕራፍ ይሄዳለሁ። ንደትን ስለማብረድ ጸሐፊው 2 ነገሮችን አስቀምጧል። አንደኛ ቁጭ ማለት፣ ይህን ካልቻለ ደግሞ እንዲጋደም ወይም ደግሞ ገለል እንዲል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ይሄን አስቀምጠዋል። ፊዚዮሎጂካሊ ይሄ እንዴት ይሰራል የሚለውንም ነገር አስቀምጧል። በንደት ጊዜ ሲምፓቴቲክ ነርቨስ ሲስተም አክቲቬትድ ይሆናል። ፋይት ኦር ፍላይት የሚለው የፊዚዮሎጂክ ሪስፖንስ አክቲቬት የሚሆንበት ሰዓት ነው። ስለዚህ ሰው እቃውን ይደፋል፣ ይበሳጫል፣ በቃ አግሬሲቭ ይሆናል ማለት ነው። እነዚህ ሆርሞኖች ስለሚመነጩ ማለት ነው። ስለዚህ ከሲምፓቴቲክ ወደ የት መሄድ አለበት ይህ ሰው ለመረጋጋት? ወደ ፓራሲምፓቴቲክ ነርቨስ ሲስተም ሬስት ኤንድ ዳይጀስት ማለት ነው። ወደሚያረጋጋው የነርቨስ ሲስተም ሽፍት መሆን አለበት። ስለዚህ እነዚህ ነቢዩ ዓለይሂ ሰላቱ ወሰላም ያስቀመጧቸው እንትኖች ሲምፓቴቲክ ነርቨስ ሲስተምን ቀንሰው ፓራሲምፓቴቲክ ነርቨስ ሲስተም ዶሚኔት እንዳደርግ የሚያግዙ ፊዚዮሎጂካል ሚንሶች ናቸው። ስንቆም
ያለው ሲምፓተቲክ ነርቨስ ሲስተም አክቲቬሽን ይጨምራል። የበለጠ ቁጭ ስንል የመረጋጋትና ፓራሲምፓተቲክ ዶሚኔት የሬስት ሆርሞኖች ስለሆኑ በፓራሲምፓተቲክ የሚመነጩት የመረጋጋት ነገር ይኖራል። ከዛም በላይ ደግሞ ወንድሜ ዑስማን የጠቀሰበት መንገድ ስንንጋለል አእምሯችን በደንብ እንዲሰራ ያደርጋል የሚል ነገር አለ። ለምንድን ነው? በምንንጋለልበት ሰዓት ብለድ ሰፕላይ ቱ ዘ ብሬን ይጨምራል። ወደ አእምሯችን የሚኖረው ብለድ ፍሎ ስለሚጨምር አእምሯችን አክቲቭሊ ነገራቶችን ኮንሺየስሊ ማየት የሚችልበትን እድል ይሰጠዋል ማለት ነው። ከዚህ በተጨማሪ ከነዚህ ሁለቱ ነገሮች በተጨማሪ ነብዩ አለይሂ ሰላቱ ወሰላም ያስቀመጧቸው እዚህ ላይ ያልተጠቀሱ ሁለት መንገዶች አሉ። የመጀመሪያው አንድ ሰው በሚቆጣ ሰዓት አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ይበል ይላሉ ነብዩ አለይሂ ሰላቱ ወሰላም። ይሄ ትልቅ መሳሪያ ነው። ከኛ የበለጥ ሌላ ፓወር እንዳለ ሁሌም ይሄንን ቢሄቪየራሊ ስንለምደው የሆነ የማናውቀው ፓወር ከውስጣችን የሚገፋን እንዳለ ሁሌም አሶሺየት እንድናረግና ሸይጣን ሊያሳስተን እንደሆነ እንድናስታውስ አዑዙ ቢላህ የሚለው ቃል ቀድሞ ምላሳችን ላይ እንዲመጣ ነብዩ አለይሂ ሰላቱ ሰላም ቢሄቪየራሊ ያስተምሩናል። ይሄ ማለት ሁሌም ብስጭትና ንድት በሚመጣበት ሰዓት አዑዙ ቢላህ አሳስቶኝ ነበር ይላሉ አንዳንድ ሰዎች። አዑዙ ቢላህ ሲሉ መጀመሪያ ማይንድ ላይ የሚመጣው ነገር ከኔ ኮንትሮል ውጭ የሆነ ሌላ ሊያሳስተኝ የሚችል ድራይቪንግ ፎርስ አለ ማለት ነው ሸይጣን የሚባል ሶ አሱናስ ያንን ማስተዋስ በሚችልበት ሰዓት ሰውየው ወደ መረጋጋት ይሄዳል ማለት ነው። ሌላው ነብዩ አለይሂ ሰላቱ ሰላም ያስቀመጡት ኢዛ ገضب احدكم فليتوضا ለምንድን ነው ሲሉ ይሄን ሲያብራሩ ውዱእ ያድርግ ይላሉ። አንደኛ ሸይጣን የተፈጠረው ከእሳት ነው። ስለዚህ የሚበርደው ደግሞ የእሳት ተቃራኒ ምንድነው? ውሃ ነው፣ ያረጋጋዋል። አንድ ሁለተኛውና ቬሪ ኢንተረስቲንግ የሆነው ሜዲካሊ የኮልድ ፓወር የኮልድ ዋተር ፓወር ነው። እዚህ ላይ ነገራቶችን ለማረጋጋት ሰውን ከብስጭት አውጥቶ ወደ ማረጋጋት ለመሄድ ቀዝቃዛ ውሃ በጣም ፓወር አለ። ለምን? አራት ሲስተሞች አሉት። አንደኛ ኮልድ ዋተር ፓራሲምፓቴቲክ ነርቨስ ሲስተምን አክቲቬት ያደርጋል። ለምን? ግለት ነው፣ ብስጭት ነው፣ ንደት ነው። ያኔ ሰውነታችን ይግላል፣ ይሞቃል። በዚህ ሰዓት ለሲምፓቴቲክ ነርቨስ ሲስተም እድሉን ይሰጠዋል። ኢፒኔፍሪን ኖርፒኔፍሪን ጀነሬሽን በጣም ይጨምራል፣ ስቲሙሌት ይሆናሉ፣ አክቲቬት ይሆናሉ። ኮልድ ዋተር ግን ሲምፓቴቲክ ነርቨስ ሲስተም ዶሚኔት የሆነውን የሰውነታችንን ክፍል ወደ ፓራሲምፓቴቲክ እንዲዞር ያደርገዋል ማለት ነው። ሁለተኛው ተርማል ሾክ ኢፌክት አለ። በምንናደስ ሰዓት ሰውነታችን ይሞቃል፣ ይግላል። ስለዚህ ምን ያስባል? ብሬናችን ምን ያስባል? ሰውነቱ ሙቀት ስላለው ሞቀ ማለት ችግር አለ ማለት ነው ይላል። ብሬን ሪሲቭ የሚያደርገው ሲግናሎችን በዚህ መንገድ ነው። ሰውነቱ የሞቀው ይህ ሰው የሆነ ችግር ተፈጥሯል ማለት ነው። ስለዚህ ይህን ችግር ማኔጅ የሚያደርግበት ሲምፓቴቲክ ሲምፓቴቲክ ነርቨስ ሲስተም ኖርፒኔፍሪን እና ኢፒኔፍሪን እንዲለቀቁ ያደርጋል። ለምሳሌ ባክቴሪያዎች ሰውነታችን ውስጥ በሚገቡበት ሰዓት ኢንፌክሽን ይፈጥራሉ፣ ኬሚካሎችን ይለቃሉ፣ ሙቀት ይጨምራል። ሙቀት በሚጨምርበት ሰዓት ለአእምሯችን ሂደው ይነግሩታል። ምን ያደርጋል? እነዛን ነገሮች ኬሚካሎችን ኒውትራላይዝ ለማድረግ ሰውነታችን አንቲቦዲያችን ፋይት ይጨምራል ማለት ነው ከባክቴሪያዎች ጋር። ያኔ ምን ያደርጋል? ሰውነታችን ብሬናችን ዲቴክት ያደርግና የሰውነታችንን ቴምፕሬቸር ከፍ ያደርገዋል ማለት ነው። ሪሲቭ የሚያደርግበት መንገድ ይሄ ስለሆነ ቅዝቃዜ በምናሰጥበት ሰዓት ለፊታችን አእምሯችን ምን ይረዳል? ከዚህ ከሙቀቱ የሰውነት ክፍል ወደ ቅዝቃዜው የሰውነት ክፍል ቆዳችንን ስቲሙሌት ስናደርገው ኦኬ it is the time to predominate the parasympathetic nervous system ብሎ ፐርሲቭ ያደርገዋል ጭንቅላታችን። ይሄ ተርማል ሾክ ኢፌክት ይባላል። ስለዚህ የፓራሲምፓቴቲክ ነርቨስ ሲስተም ዶሚኔት እንዲያደርግ ያደርጋል ማለት ነው። ሌላው ዲስተርባንስ ኦፍ ዘ ሴንሰሪ ኢፌክት ዲስተርብ እንዲሆን ያደርገዋል። ይሄ የንደቱን ፌዝ ያቋርጠዋል። ሂደን ስንታጠብ የቢሄቪየራል ሪስፖንስ አለው ማለት ነው። ቢሄቪየራል ሪኢንፎርስመንት ወይም ኮንዲሽንድ ካልም ሪስፖንስ ይኖራል ማለት ነው። እና ከነዚህ አንጻር ነብዩ አለይሂ ሰላቱ ሰላም ቁጣን እንድናበርድበት ያስቀመጡበት የሚገርም ነገር አለ። ስለዚህ ብዙ እዚህ ላይ የተጠቀሱ ነገሮች አሉ። የመጨረሻው አጠቃላይ ኢንሻአላህ በነብዩ ዙሪያ የተዛቡ አስተሳሰቦችን ያርቃል። ይህ መጽሐፍ የእስላም መስራች ናቸው፣ ቫዮለንት ወይም ጸባጫሪ ናቸው። ይሄን ብቻ በሚመለከት ብዙ መጽሐፍቶች ተጽፈዋል። ነብዩ አለይሂ ሰላቱ ሰላም ቫዮለንት እንዳልሆኑ፣ ጸባጫሪ እንደሆኑ፣ እዚህ ላይ የሴቶች መብት ጨቋኝ እንዳልሆኑ በጣም ውስጤን የነካው አገላለጽ። ይህ በእንዲህ እንዳለ ነብዩ ዘመናቸውን ካሳለፉበት የሴቶች ጭቆናን በተመለከተ ዓላማቸው በተቃራኒ የሴቶች ጭቆና ሐሳብ አራማጅ ሆነው መሰለፋቸው
የለኮሱትን የእንስቶች የነጻነት አስተሳሰብ ብርሃን በፕሮፓጋንዳቸው ንፋስ ሊያጠፉ የሚታገሉ ሰዎች እኩይ ስራቸው ፍሬ ማፍራቱን ያሳያል። ይሄ ደግሞ ሙስሊሞች ሳያውቁ የዚህ ፐርፒቹዌተር ሆነው ደግሞ ሲመጡ በጣም ያሳዝናል። የአረብ ነብይ ናቸው። ስለ ባርነት የተጠቀሱ ነገሮች አሉ። በጣም ቆንጆ ሐሳቦች ናቸው። ምዕራፍ 4 ላይ እንደዚሁ መጨረሻ ላይ የነብዩን አለይሂ ሰላቱ ወሰላም ትንቢት ያስቀምጣል። ብዙ ትንቢቶች ተቀምጠዋል። ከነዚህ መካከል በጣም ውስጤን የሳቡት 2 ትንቢቶች አሉ። የእውቀት መነሳት ላይ የገለጸበት መንገድ በጣም ለሁላችንም ትምህርት የሚሆንና ጊዜውን የሚገልጽ ነው። እውቀት አለ ግን አዋቂዎች የሉም የሚለው ማለት ነው። ይሄ አሁን የምንኖርበት ነባራዊ ሁኔታ ስለሆነ ማለት ነው። ሌላው የሴቶችን አለባበስ ተመልክቶ ነብዩ አለይሂ ሰላቱ ወሰላም ልክ ይህን ዘመን እንዳዩት ነው የገለጹበት መንገድ። ምናልባት ዑስማን ያሳጠረው ሴቶች የወንዶችን አለባበስ ይመስላሉ የሚለው ላይ ነው ፎከስ ያደረገው። አጠቃላይ ግን የሴቶች አለባበስ ስታይል ምን ይመስላል የሚለው ነብዩ አለይሂ ሰላቱ ወሰላም አኺር ዘመን ላይ ምን እንደሚመስል አሁን ልክ ይህን ዘመን እንደሚያዩ አስመስለው አስቀምጠዋታል። የቲ ዘማኑ አለ الناس لا تستتر فيه المرأة እንደው ጸጉሯ ላይ ብቻ የሆነ ነገር ጣል የምታደርግበት ዘመን ይፈጠራል አሉ ነብዩ አለይሂ ሰላቱ ወሰላም። ሐታ የሂጃብን ኮንሴፕት እንኳን አምነውበት ሂጃብ የሚባለው ነገር ትክክል ነው ብሎ የሚያምኑ የኛው ሙስሊሞች ናቸው የምንላቸው ሴቶች እንኳን አለባበሳቸው ምን አይነት እንደሆነ እያየን ነውና የተወሰነ የሰውነት የጸጉር ክፍላቸው ላይ ብቻ ሂጃቡን ጣል ያደርጉና ልክ ከጸጉራችሁ የሆነ ፓርት መታየት አለበት ተብሎ እስከሚገደድ ድረስ አይነት አለባበስ ይለብሳሉ። ውስጣዊ ውበታቸውን ለማሳየት የሚችሉትን ያክል ጥረት ያደርጋሉ። ሲራመዱና ሲሄዱ ደግሞ ከልሑምር المستنفرة ይሄ በጣም የሚገርም አገላለጽ ነው። ነብዩ አለይሂ ሰላቱ ወሰላም እንደ በረገገ በቅሎ ወይም ደግሞ እንደ ደንባራ ፈረስ ወይም ደግሞ ኢቢል ይሆናል አረማመዳቸው። ይሄ ምንድነው? በስነ ስርዓት መንጋውን ጠብቆ ወይም ደግሞ መስመሩን ጠብቆ የሚሄድ በቅሎ ወይም ደግሞ ወመስላሴ መሐመድ ኢቢል ግመል ማንም ሰው እንቲባህ ያደርገው። ለምሳሌ በጎናችን የሆነ ቦታ ላይ እየሄድን ፈረሶች በአግባቡ ቢሄዱ ማንም ዞር ብሎ ኢልቲፋት አድርጎ ላያያቸው ይችላል። በርግገው ከሄዱ ግን የሚያስደነግጥ አሯሯጥ አቧራውን እየነኩ ድምጽ እያሰሙ ሚል ድምጽ እያሰሙ ስለሆነ የሚሄዱት ሁሉም ትኩረት ይስባል። ስለዚህ የሴቶች አለባበስ የአኺረት ዘመን ላይ ያለ የሴቶች አለባበስ በሙሉ የሌሎችን ሰዎች ትኩረት የሚስብ ይሆናል ማለት ነው። ከልሑምር المستنفرة ማለት እንደዛ ይሆናል ማለት ነውና ከጫማ ድምጽ ጀምሮ ካለባበስ ጀምሮ ከሐረካት ጀምሮ የሚደረጉ የሌሎችን ሰዎች ጀህብ ለማድረግ የሚደረጉ በስታይል መልኩ የሚመጡ ነገሮችን ስናያቸው ነብዩ አለይሂ ሰላቱ ወሰላም አኺረት ዘመን ላይ ሴቶች ላይ ያስቀመጡት እዚህ ጋር ከአሽብህ البخت ለዚህ የተጠቀለለ አይነት ድስት የሚመስል አይነት ነገር አድርገው እዚህ ጋር ጸጉራቸውን ጠቅልለው ይይዙታል ያሉት ጸጉራቸውን በስታይል ይሰሩታል ምናምን ያሉት ነገር የሴቶችን የአኺረት ዘመን ላይ የሚመጡ ሴቶችን አለባበስ ያስቀምጡበት መንገድ በጣም አጂብና የሚገርም ነው። ነብዩ አለይሂ ሰላቱ ሰላም ብዙ ትንቢቶች አሏቸው ለቁጥር የታከቱ። ከነዚያ መካከል ግን ዋና የሚባሉትን ጽፏቸዋል ወንድሜ ዑስማን። እንኳን የመጀመሪያ ፍሬህ ለሆነው መጽሐፍ አበቃህ ወንድሜ ዑስማን። አላህ Subhanahu Wa Ta'ala የነብዩን ሐቅ የምንወጣ ሰዎች አላህ ያድርገን። ሁላችንም በእሳቸው በኩል ሙቀሲሮች ነንና እሳቸውን በአግባቡ على الوجه اللائق ሐቃቸውን የምንወጣ አላህ ያድርገን። እሳቸውን መንገድ በአግባቡ የምንከተል ቁል ኢን ኩንቱም تحبون الله فاتبعوني ነው እኔን የምትወዱ ከሆነ እኔን ተከተሉኝ ያሉት ነብዩ አለይሂ ሰላቱ ወሰላም። ነብዩን መውደድ ማለት ደግሞ ፈለጋቸውን መከተል ነውና በሐቂቃ የእሳቸውን ፈለግ የምንከተል አላህ ያድርገን። በእሳቸው መሐባስም የራሳችንን ሸቀጥ የምንገዛ ለራሳችን ውስጣዊ ፍላጎት የምናድር ሰዎች አላህ ያድርገን። ምክንያቱም ነብዩን በመውደድ በመሐባስም ነብዩን የሚዘልሙ ሊኖሩ ስለሚችሉ ማለት ነው። የእሳቸውን ሐቅ የምንወጣ ባሮች አላህ ያድርገን። هذا صلى الله عليه وسلم هذا صلى الله عليه وسلم على نبينا محمد وعلى اله وصحبه وسلم